ጽጌዬ የኔ ቀበጥ የኔ ቅብጥብጥ ማለት የኔ ቅምጥል ማለት ነው። ዛሬ ደግሞ በዚህ አይነት መልኩ መታለች እንደምታዩት ማለት ነው። ያው ሰሞኑን አዲስ ነገር መጥቷል። በጣም ማስታወቂያ እየሰራች ነው። እዚህ የሚሄደች የፀጉር ማስታወቂያ ቅራት በጣም ጎበዝና ጠንካራ ሴት ናቸው። በነገራችን ላይ ጽግሻ ማለት ነው። የምርን ሳላደንቃት በዚሁ አጋጣሚ አላልፍም። ምንድን ነው ያለችው? አብርሽም የመጡትን በሙሉ ወደ ስራ መቀየር እወዳለሁ ብሏል። የሆነ ጊዜ የሩትዬ ጡቱን አጥብተሽ የሰጠሽኝም በደንብ አጥብቻለሁ ልዑልዬን እና የአንቺ ጡት በጣም ብዙ ነው እና ማሻአላ እኔ ደግሞ ያገኙትን ነገር በሙሉ ወደ ስራ መቀየር እወዳለሁ እና ለምን አናከራየውም በቃ በቀን ስንት ሌትር ይወጣሻል ብሎ እየጠየቃት ነበርና ጽጌዬም ደግሞ ከዚህ በፊት ተናግራለች። የትኛውን ስራ መናቅ አልፈልግም፣ ሰውን የማይጎዳ ሰውን የማያስከፋ ከሆነ የትኛውም ስራ አልንቅም፣ ስራ ሰራለሁ፣ ከዛ በኋላ ራሴን እችላለሁ ብዬ በጣም ማሰብና በጣም እንትን የምል ሴት ነኝ ብላ ተናግራለች። እና በዛው አጋጣሚ እንግዲህ ደግሞ በደንብ አድርጋ እየሰራችበት ነው። የትኛውም ስራ አትንቅም፣ ማስታወቂያ አይቀራት፣ የትኛውም ነገር አይቀራትም። እና በዚህ አጋጣሚ ደግሞ ጎበዝ፣ ጀግና፣ በርቺ፣ ለብዙ ሴቶች ምሳሌ ትሆኛለች ብዬ ተስፋ አደርጋለሁ። ሰላም ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ጽጉዬ ዛሬ ደግሞ በአዲስ ነገር መታለች። ቅብጥብጥ ብላ ትናንትና ስታለቅስ መጀመሪያ መግቢያው ላይ ምን ሆነች ጽግዬ ብዬ ደንግጬ ነበር የገባሁትና ዛሬ ደግሞ ፍልቅልቅ ብላ ከነቅብጠጧ እንግዲህ ያው አለባበሷ ምንም ማድረግ አንችልም እንትን ብለዋለች። ባህሪዋ ነው፣ ምንም ማድረግ አይቻልም። የሰው ባህሪ መቀየር አትችሉም። እሷ በራሷ መንገድ ነው እየኖረች ያለችው እና አለባበስሽን ብታስቀይ ደስ ይለን ነበረ። ግን ካልፈለግሽው፣ አንቺ ከወደድሽው፣ አንቺ ከፈቀድሽው ደግሞ አይዋ ይሁን ይሰየው እና ጎበዝ በርቺ፣ እንደዚሁ ቀጥይበት። ከነ ሄርሜላ ከሌሎች አንቺ በጣም በመቶ እጥፍ ትሻያለሽ። ምክንያቱም በራስሽ ዓለም የምትኖሪ በጣም ጀግና ጎበዝ ሴት ነሽ እና በርቺልኝ እኔ ቆንጆ። እሺ